ሰጫችንሽ ስለዚህ ትገቢያለሽ። ቮይስሽም አለ ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ። ስለዚህ አንቺና የእሱ ግንኙነታችሁ በብር ነው። ነገር ግን ይቺ ልጅ ደግሞ ሀቅ ስላላት እውነት ስላላት አንቺን ይዛሽ መምጣለች። ስለዚህ አለመግባት አልችልም አትይም። ትገቢያለሽ ወድሽ ሳይሆን በግድሽ። የሰው ህይወት በአንቺ ይችላል። ብር ለምን ነበር የጠየቅሽው? አንቺ ይህን ያክል ርቀት መግባባት ከሌለሽ ብሩን እሷ ቮይሱን አግኝተዋለች። የራሱ ልከሽልኛል አንድ ሰምቼዋል። ብር ለምን ጠየቅሽው? እሱን አንቺ ማትግባቢ ከሆነ እንደዚህ አይነት ግንኙነት ከሌለሽ ለምን ብር ጠየቅሽው? ከየት ሀገር ወደ የት ሀገር ሊሄድ ነው የሚል የሆነ ቮይስ ነው። በገንዘብ ያስፈልገኛል በፍጥነት አስገባልኝ። በምን ምክንያት ነው ገንዘብ አስገባልኝ ያልሽው? ዘመድሽ ነው? ግንኙነት አለሽ? ባልሽ ነው? አንቺስ እንዴት አወቅሽው? እሺ ልጆቹን ልጨርስልሽ። ልጆቹን አሳልፈሽ ላለመስጠትሽስ ምን ማስያዣ አለን? እሱንስ ይህን ነገር አብራሪው እስኪ። በመጀመሪያ ደረጃ ገንዘብ እንዴት ጠየቅሽው? ገንዘብ ለማታውቂውን ሰው አትጠይቂ። ወደ ገንዘቡ ከመሄዳችን በፊት ወደ ትውውቅ ወይስ ወደ ገንዘቡ? እኮ ይጠቅላል አድርገን ጥያቄውን ልትመልሺ ምን ጨምረዋለን? እኔ የሁላችሁንም ጥያቄ ሲሆን አንድ ባንድ ልመልስ። ስለ ገንዘቡ መመለስ እፈልጋለሁ። ስለ ገንዘቡ መመለስ ልፈልገው የኔ ሳይሆን ቆይ ሙኒት ማነሽ ሙዳይ መጀመሪያ ልጅ እንዴት አወቅሽው? መጀመሪያ ያወቅኩት በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ነበረ። በውድድሩ ከዛ ትንሿ እኔ አማራው የምናወርበት የትንሿ ስልክ አለ። ቀጥታ ማወራው ትንሿ ጋር ነው የሚሄደው ማለት ነው። ስለዚህ ትንሿ እያንዳንዱ ነገር ታውቃለች። ከዛ ምን አለ መሰላችሁ፣ እነዚህ ልጆች ያሉበት ቦታ ጥሩ ስላልሆነ ወደ አንቺ አካባቢ አድርጊ። እንዴት አወቅሽ ነው ያለሽ? በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ላይ ትንሿም ታውቀኛለች። ሁለቱ ናቸው የሚያውቁኝ፣ እኩል ነው የሚያውቁኝ። ትንሿ ጋር እንደሚሄድ አውቃለሁ። ደግሞ እንዳይጣሉ አልኩና ትንሿ የምን ብር ነው ሙዳይ አለችኝ። ከዛ አይ ምንም ተሳስቼ ነው ብዬ መለስ አደረኩኝ። ለምን ልስጥሽ እንዲህ አለችኝ። ለካ ያንን ብር እኔ ያደረኩት ብር የምን ብር ነው ብትሉኝ 2700 ብር የኢንተርኔት የልጆችን ሙዬ እኔ እሰጥሻለሁ። ከዛስ ቤት ክራይ ላክልኝ ስለው አይ አሁንም ከአንቺ ሙይና እኔ ልክልሻለሁ የልጆችን አሉ። የቤት ክራይና የኢንተርኔት የተሞላው ብር አልተላከልኝም። ስለዚህ ብሩን እባክህን ስጠኝ እያልኩኝ የምለምን ይሄንን ብር ነው። ይሄ ብር ደግሞ የከፈልኩበት ሪሲት አለኝ። ይሄ እንዳለ ሆኖ ትንሿም ልክ ስላልሆነች መጠየቅ አጥሪል ለዛ ላይ የመጀመሪያ ብር በማን ስም ነው የላከልሽ? ለአንቺ ሲላክልሽ 100 ምናምን እየተላከ ደረሰኙ አምጪው ደረሰኙን ምንም ተላከ ተብለሽ ወይ ወጥሽ ልጆችን በአደባባይ ሌላ ሰው ሲቀልብልኝ እንደነበረ የተናገርሽው ነገር 100 ሺህ ብር ተልኮልሽ ያደረግሽውን ነገር አንተም በይና አለ 120 ምናምን ሺህ ብር ላከ። ለከሌ ላኪ ለከሌ ለልጆች ይሄናል ብር ስጭ ሰጠው። ለከሌ እንግጂ ለከሌ ለልጆቹ የሚያስፈልገውን ነገር ግዣለኝ። ለልጆቹ ሶፋ ግዣለኝ ገዛው። ለልጆቹ ሞባይል ግዣለኝ ገዛው። ለልጆቹ ራስ ቪዛ ግዣለኝ ገዛው። ከዛ እያንዳንዷ የምገዛትን ነገር በሙሉ በርሲት ነው። መጨረሻ ላይ አልቆ ብር ሲጎል ከአንቺ አንሻለኝ። ያንን ብር ሳነሳ የኔ ብር ጎደልብኝ። ላክልኝ ስል አላከልኝም። ብሩን እንዲሰጠን ጠየቁ። ስጠይቅ የምን ብር ነው? ብር የለኝም፣ ብር እኮ የለብኝም አለኝ። ብር የለብኝም ሲል ለአለላ ደወልኩለት። አለላ እኔ እኮ ብር አለበት ይሄ ሰውዬ፣ ለምንድን ነው ብሩ ማይሰጠኝ አልኩት። አይ ቆይ ተረጋጊ እኔ ያስረዳዋለሁ አለኝ። መጨረሻ ላይ አለላ ያስረዳ አላስረዳላቀው በጣም ይቅርታ ትንሽ ቀን ጠብቂኝ። አሁን ቪዲዮ አብሬታች ሁሉ ቪዲዮ አብሬ እያሉሽ ነው። አበራለሁ እንዴ እኔ እኮ ለእውነቱ ለምንድን ነው የምፈራው? እኔ እኮ ሙዳይ ነኝ፣ አልፈራም። ምክንያቱም ለምትጠየቀው ጥያቄ መልሳለሁ የትም ቦታ። አሁንም ፈልጌ ነው የገባሁት። ስለዚህ አሁን የምጠይቀው ምንድን ነው? ብሬን ነው አይደለ የጠየቅኩት። ስለዚህ የትንሿን ልጅ ፎቶውን ስጭኝ ሲለኝ እኔ አልሰጥም። እኔ ልበላ በሚዲያ የሚፈልጉትን ነገር ይባል ፎቶ አልሰጥም። ነገር ግን እኔ ወጥቼ ተናገርልኝ አይደለም እኔ ተናግሬ እንደዚህ ይሄ ለቅሶህ ከሷ ጋርም ተነጋግራችሁ መፍትሄም ካለው እሺ
ችግር የለውም። ከዛስ በውስጥ ሳርዬ ጋር እናወራለን። ይሄ ነው ያለው ችግር። ምንድን ነው? እኔ ተናገርልኝ ስላለ ተናገር ያለ ነገር ግን ሌትም ቦታ ለምጠየቁ ጥያቄ አለሁ፣ ዛሬም ነገም አለሁ። ይሄ ነው። ሌላም ጥያቄ የምጠይቁኝ ካለ ጠይቁኝ። ግን ያ 100 ምናምን ሺህ ብር ማን እንደላከው አላውቅም። በአካውንት ገብቶ ያደረኩት ምንድን ነው ያገለገሉት ጋር ሶፋ ገዛው፣ ሞባይል ገዛው። ከዛ ደግሞ ክፍለ ሀገር ማዘር ታመው ነበረ። የትንሿ እናት አሟቸው ነበረ። ለሳቸው 10 ሺህ ብር፣ ለትንሿ እህቶች ደግሞ ከሽ ብር በእጃቸው። ከዛ በአካውንት የሚገባ ያለው ነገር ይሄ ነው። መጨረሻ ግን የጠየቁት የራሴን ብር ነው። ምክንያቱም እኔ ዝም ብዬ አይደለም፣ የቀን ሰራተኛ ነኝ፣ ተሯርጬ ማድረሰው ነኝ። የማንንም ገንዘብ አልፈልግም፣ የራሴ ገንዘብ ነው። ይሄ ነው ያለው ነገር። አንድ ጥያቄ ሶሪ ሰላም ብያለሁ። ትንሿ አንድ ጥያቄ ልጠይቅሽ። እኔ ትንሽ ወደኋላ ስለመጣው ትንሿን እዚህ በፊት ታውቂያታለሽ? አንደኛው ጥያቄ ይሄ ነው። ሁለተኛ የትንሿን ልጆች ማን አገናኘሽ? እንዴት ወሰድሻቸው? ከማን እጅ የወሰድሻቸው? የትንሿን ልጅ እና አብሮ ያለ ሰው ምንድን ነው? አልሰማሁም። ወደኋላ ነው የመጣው እና ከማን